ሰውየው የቀረው ሞቶ መነሳት ብቻ ነው። የህይወትን የውድቀትን ጥግ በእኛ ቋንቋ የኔ ቢጤ ወይም ለማይ መሆንን ከማየት ወይንም ለምኖ ከመብላት እስከ የኮከቦች ኮከብ፣ የንጉሶች ንጉስ፣ የባላንዶር አባት፣ የጥበብን ጥግ፣ የሐሴትን ጫፍ፣ የዶላርን ማፍሰስ፣ የቅንጡ ህይወት አይነት ከመጀመሪያ ፍቅረኛው ጆርዳና ጃርዴል እስከ የአምስት ልጆቹ እናት ጆርጂያና ድረስ እግር ኳስ ተጫዋች ሆኖ ሞዴል እስከ መሆን እስከ የሴቶች ብዛት እስከ ማስተናገድ በፕሪሚየር ሊግ ዋንጫ ላይ ፕሪሚየር ሊግ እስከ መደረብ ስፔን ላሊጋ ዋንጫ ላይ ሌላ ዋንጫ መደረብ ወደ ፈረንሳይ ኃያል ክለብ ሄዶ ከጁቬንቱስ ጋር በሊግ ዋንጫ ላይ ሌላ ዋንጫ አሁንም ዋንጫ ላይ ደጋግሞ ዋንጫ እስከ ማንሳት ቻምፒየንስ ሊግን ደጋግሞ እንደ ቆሎ መቆርጠም የዓለም ምርጥ ተጫዋች ክብርን እንደ ጥሬ ስጋ ደጋግሞ በማንሳት መብላት መዘልዘል ከፌራሪ እስከ ቡጋቲ ከፋይቭ ስታር ሆቴል እስከ ብዙ ደሴቶች ባለቤት መሆን ለራሱ ብቻም ሳይሆን በዙሪያው ለሚገኙ ለብዙ ወዳጆቹ ቤትም ብቻ ሳይሆን በሚሊዮን ዶላሮችን የሚያስቆጥሩ ደሴቶችን ገዝቶ እስከ መስጠት ያየ ታላቅ የእግር ኳስ ተጫዋች ሆኖ ቢሊየነር የሆነ የእግር ኳስ ንጉስ ነው። ማን ይመስላችኋል ብለን እኛ ከጠየቅን እናንተ ክርስቲያኖ ሮናልዶና ክርስቲያኖ ሮናልዶ ብቻ እንደምትሉ ቅንጣት ታክል አንጠራጠርም። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይባላል። ስሙም አሜሪካን በሚገኝ በአንድ ዩኒቨርሲቲ አንድ ኮርስ ይሰጣል። ሮናልዶ ተብሎ አስቡት እንግዲህ ሙሉ አንድ ኮርስ ይሰጣል። ምን ያህል ታላቅ ሰው መሆኑን ከዚህ መረዳት እንችላለን። ከማዴራ ወደ ስፖርቲንግ ሊዝበን ሲሄድም ወደ ኋላ መለስ ብለን ከፖርቹጋል አዋራማ መንደሮች ከማዴራ ካደገበት መንደር ተነስቶ ክርስቲያኖ በአንድ ወቅት ትልቅ እድል አገኘና ወደ ሊዝበን ለመሄድ ተነሳ። ከማዴራ ወደ ስፖርቲንግ ሊዝበን ሲሄድም ሮናልዶ በየሆቴል ቤቶቹ እየሄደ ትርፍራፊ በመጠየቅ ነበር ሆዱን የሚሞላው። በተለይም ክርስቲያኖ ከልምምድ መልስ በጣም ሲርበው ወደ ማክዶናልድ በርገር ቤት በመሄድ የተራረፉ ምግቦችን ለምኖ ይመገብ ነበር። በ2019 በአይቲቪ ከክሪስ ሞርጋን ጋር በተላለፈው ቃለ መጠይቅ በተለይም ኤድናና ሁለት ጓደኞቿን ማለትም በርገር ቤት የሚሰሩትን መቼም እንደማይረሳቸው ተናግሯል። ሁሌም ወደ ማክዶናልድ በርገር ቤት ሲሄድ ሁሌም የተረፈውን በርገር ፍጹም በርህራሄ መንፈስ እንደሚሰጡት ይናገራል እና በችግሩ ሰዓት ስለደረሱለት ዛሬ ላይ ሊያገኛቸው እንደሚፈልግም ተናግሯል። በሊዝበን ቤቱ ቢያገኛቸው ደስ እንደሚለው ተናግሮ ነበር። በኋላም ለሚዲያዎች ወይም እነሱን ፈልጎ ለሚያመጣቸው ሰው ወሮታውን በደንብ አድርጎ እንደሚከፍል አሳውቋል። ህይወቱ ላይ ያደረጉት አስተዋጽኦም እጅጉን የማይረሳ እንደሆነም ደጋግሞ ተናግሯል። ክርስቲያኖ ሮናልዶ የረሃብን ጥግ ያየው፣ የውድቀትን ጥግ ያየው በአንድ ወቅት ስለዚህ ሰው ለብዙ ዓመታት ያሰለጠኑት የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን እንዲህ ብለዋል። ሮናልዶ ራሱን የገነባ ሰው ሲባል የጥሩ ሰው ጥሩ ምሳሌ ነው። ብዙ አሰልጣኞች ይህን ተጫዋች እኔ ነኝ የሰራሁት እኔ ነኝ ሰው ያረኩት ሊሉ ይችላሉ። ነገር ግን ሮናልዶ ራሱን የሰራው ራሱ ብቻ ነው። እኛ ያደረግነው ጎበዝ ሆኖ እንዲወጣ የሚያስችሉትን አካባቢ ማመቻቸት ብቻ ነው። የምንጊዜውም የዓለማችን ጀግና፣ የምንጊዜውም የዓለማችን ታታሪ ኳስ ተጫዋች፣ የምንጊዜውም የዓለማችን አልወድቅ ባይ፣ የምንጊዜውም የዓለማችን እግር ውስጥ እንኳን ከፍ ለማለት የሚሰራ ሰው ነው ብለዋል። በአንድ ወቅት ስለ ሮናልዶ በተናገሩበት አጋጣሚ የቡድን አጋሩ የነበረው ሌላኛው ዚነዲን ዚዳን ስለ ክርስቲያኖ ሲናገር እንዲህ ብሏል። በቡድን ውስጥ ሮናልዶን ይዘክ ስትጫወት ገና ጨዋታውን ሳትጀምር 1-0 እየመራ እንደሆነ ቁጠረው፣ እንዳሸነፍክ ቁጠረው። በከፍተኛ ደረጃ ላይ ብቃቱ ላይ ሆኖ ተቀጠል ቆየት ያለው ጉጉትና በእያንዳንዱ ልምምድ ላይ ያለው ትኩረትና ፍቅር ከሌሎቹ በጣም ነው የሚለየው። በአጭሩ እሱ ልዩ ነው። ስለሱ ምንም ቃል የለኝም።
24 ሰዓት ነው። በጣም ይገርመኛል። የሚገርም ተጫዋች ነው ሲል አስተያየቱን ሰጥቷል። በአንድ ወቅት የሰለጠኑት ጆዜ ሞሪኖ ደግሞ ስለ ክርስቲያኖ ሮናልዶ እንዲህ ብለው ማድነቅ አስተያየታቸውን ሰጥተው ነበር። እስካሁን ከሰሯቸው ተጫዋቾች መካከል እጅግ ሙያዊ ስነ ምግባር ያለው ተጫዋች እሱ ብቻ ነው። ክህሎቱና ጥበቡ ፍጹም አማኝ ነው። ነገር ግን እሱ ልዩ የሚያደርገው የሱ ዲሲፕሊንና የራሱ የሥራ ትጋት ነው። በቃ የዓለማችን ኮከብ ተጫዋች እሱ ብቻ ነው። ክርስቲያኖ በእውነት ጥረቱ ይለያል። በጥረቱ እዚህ ታላቅ ደረጃ ላይ ደረሰ ብለውለታልም። አጋሮቹ ሌሎቹ ጋር ሲጫወቱ ከነበሩት ተጫዋቾች መካከል ሪዮ ፈርዲናንድ እንዲህ ሲል ስለ ክርስቲያኖ ተናግሯል። ዶክት ቤቱን ላይ ወደ ቤቱ ሄድኩኝ። ግል የሥነ ምግብ ባለሙያ፣ ዶክተር፣ የፊዚዮቴራፒስት እና ሼፍ ሲቀጥር ያየሁት የመጀመሪያው ሰው እሱ ነበር። እግር ኳስ ሕይወቴ ውስጥ እንደዚህ አይነት ተጫዋች አላየውም። ለራሱ በርካታ ሰራተኞችን ቀጥሮ እሱን ለማሳደግ የሚታትር ይሰራለታል ብዬ ብቻዬን ማውራት ጀምሬ ነበር። እንዴት ይሄ ሁሉ ሰው ትቀጥራለህ ስለውም በቃ የተሻለ ሰው መሆን አለብኝ፣ መሻሻል አለብኝ አለኝ። እሱ ግን ለዘላለም የዓለም የእግር ኳስ ንጉሥ ለመሆን አቅዶ ነበር ሲተጋ የነበረው። ተሳካለትም ሲል በዓለም ላይ ምርጡ ታታሪ ሰራተኛ ተጫዋች ለመሆን ሙሉ በሙሉ ተጠምዶ ነበር። ሌላው ሰው ሁሉ ወደ ቤቱ ሲሄድ እሱ ሜዳ ላይ ተጨማሪ ልምምድ ያደርግ ነበርም ብሏል። አንዱ ስኬቱም ያንስበታል እንጂ አይበዛበትም ቱላየ ብሎም ብሏል። ሌላኛው የቡድን አጋሩ ራፋኤል ቫራን ጥረቱ፣ ትጋቱ፣ የማሸነፍ ስለልቦናው ስንመለከት እሱ በዓለም ላይ ምርጡ ምሳሌ ይመስለኛል። ከዚህ አይነት ተጫዋች ጋር ስትጫወት በየቀኑ ታድጋለህ፣ ትሻሻላለህ፣ ትማራለህ ብሎም ነበረ። ሌላኛው ደግሞ በማንቸስተር ቤት የተጫወተው 7 ቁጥር ማሊያን ከሮናልዶ በፊት የለበሰው በእነዚህ ዓመታት ውስጥ አዲሱ ጆርጅ ቤስት ተብለው የተገለጹት ጥቂት ተጫዋቾች አሉ። ነገር ግን ይህ የመጀመሪያው ተጫዋች ነው ለኔ የዓለም ምርጥ ኮከብ የሆነና ሙገሳ የሆነልኝ። በእርግጥም እሱ የፕላኔታችን ምርጥ ተጫዋች ነው ብሎ ከሁሉ በላይ የሚገርመኝ ግን ከመንሰለቸኝ አያቅም ነበር ብሏልም። ሮናልዶ ራሱ በራሱ አንደበትም እንዲህ ብሏል። ክርስቲያኖ ሮናልዶ የተፈጥሮ ችሎታ፣ ክህሎት ሁልጊዜ ምንም ነው ይላል። ዋናው ጥረት እንደሆነ ያስገነዝባል። ያለ ትጋት ያለ ስራ የክህሎት ታለንት ማለት አይደለም። እኔ ፍጹም ነኝ ባልልም፣ ነገር ግን ነገሮች በጥሩ ሁኔታ እንዲሰሩ ማድረግ ደስ ይለኛል። ከዚያ በላይ የመማር የመሻሻልና የማደግ ማለቂያ የሌለው ፍላጎት አለኝ። ለስኬት ያበቃኝም ሁሌም ጠንክሬ መስራቴ ብቻ ነው ይላልም። ለዛም ነው የዓለም የምንጊዜው ምርጥ ተጫዋች የሆንኩት ይላልም። የግል ጀቶች፣ 5 የባላንዶር ዋንጫዎችና በመቶ ሚሊዮኖች የሚቆጠሩ ተከታዮች እንዲሁም ቢሊየነር ከመሆኑ ከረጅም ጊዜ በፊት በሳንቶ አንቶኒዮ አስፋልት መንገዶች ላይ በባዶ እግሩ የሚሮጥ አንድ ቀጭንና የሳምባ ህመም ያለበት ሕፃን ልጅ ነበረ። እንዲሁም የተናቀ በብዙዎች የሚንቋሸሽ ልጅም ነበር ክርስቲያኖ። የካቲት 5 ቀን 1985 የተወለደው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ወደዚህች ዓለም የመጣው በከፍተኛ ችግር ውስጥ ሆኖ ነበር። አባቱ ዴኒስ አጌሮ የጓሮ አትክልተኛና የሀገር ውስጥ ክለብ የትራክተር ዕቃ ያይ ሲሆን በጽኑ የአልኮል ሱሰኝነት ይሰቃይ ነበር። እናቱ ዶሎሬስ ደግሞ ለቤተሰቡ ምግብ ለማቅረብ በምግብ አብሳይነትና በጽዳት ሰራተኝነት በብዙ ቦታዎች ትሰራ ነበር። እንደውም በከባድ ድህነትና በቤተሰቡ መብዛት ምክንያት እናቱ እርግዝናዋን ለማቋረጥ አስባም ነበር፣ ማለትም ሮናልዶን። ነገር ግን በጊዜው የነበረው የሀገሩ ሐኪም ፈቃደኛ አልሆነም። ዓለም የመጀመሪያውን እስትንፋስ ከመውሰዱ በፊት ታላቁ ሮናልዶን ልታጣ ትንሽ ቀርቷትም ነበር። ከወንድሙና ከሁለት እህቶቹ ጋር በአንዲት ጠባብ ክፍል ውስጥ አብሮ እንደውም አንድ ላይ ሲተኙ ግማሽ ሰውነቱ መሬት ላይ ግማሽ ሰውነቱ ደግሞ ፍራሽ ላይ እየተኛ እያደገ እንቅልፍ እያጣ
እግር ኳስ ሕይወቱ ላይ ብዙ ውጣ ውረድ እና እንቅልፍ ማጣት አጋጥሞት ነበር። CR7 የዛሬው የዓለማችን የእግር ኳስ ኮከብ ብዙ ዓመታት እግር ኳስ ለወጣቱ ክርስቲያኖ ጨዋታ ብቻ አልነበረም፣ ከድህነት ማምለጫም ጭምር እንጂ። በተጨፈለቁ የቆርቆሮ ጣሳዎች፣ በጥቅል ካልሲዎችና በጨርቅ በተሰሩ ኳሶች ይጫወት ነበር። በማይረካና እረፍት በሌለው ባህሪው ምክንያት በቤተሰቡ አቢልሂኛ ወይም ደግሞ ትንሿ ንብ የሚል ቅጽም ስም ተሰጠውም። ሲሸነፍ ያለቅስም ስለነበር በጎረቤት ጓደኞቹ አልቃሹ ተብሎ ይጠራ ነበርም። ክርስቲያኖ ሮላንዶ ዶስ ሳንቶስ አጌሮ ነገር ግን በኳስ የማሸነፍ ከፍተኛ ፍላጎት የተቀረጸው በዚያው ጊዜና በዚያውም ሰፈር ላይ ነበርም፣ ወይም በማዴራ ነበር። ክርስቲያኖ በ12 ዓመቱ እንደ ቤኔፊካና ናሲዮናል ያሉ የሀገር ውስጥ ትልልቅ ክለቦች የሱን ችሎታ ፍጹም ማየት አልቻሉም ነበር። የፖርቹጋል ግዙፉ ክለብ የሆነው ስፖርቲንግ ሊዝበን ለ3 ቀን የእግር ኳስ ፈተና ጠራው። ክርስቲያኖ የሚወዳቸው ቤተሰቦቹን በደሴቱ ላይ ትቶ ቦርሳውን ተሸክሞ ወደ ዋና ከተማ ብቻውን አመራ። በጊዜውም ከመሳፈሪያ ውጪ ምንም አልነበረውም። ሌላው ቢቀር የሚላስ የሚቀመስ እንኳን መግዣ አልያዘም ነበር። ነገር ግን ሕይወቱን ለመቀየር የቆረጠው CR7 ወደ ሊዝበን አመራ። ይህ ለሱም ትልቅ ሰርፕራይዝ ነበር። በጠንካራ የማዴራ አክሰንቱ ወይም አነጋገሩም ይሳለቁበት ነበር። አገሩንና የእናቱን ምግብ እየናፈቀ ወጣቱ ሮላንዶ ሌሊቱን በሙሉ በመኝታ ክፍል ውስጥ ሲያለቅስ ያሳልፍ ነበር በጊዜው። ነገር ግን ሜዳ ላይ በረገጠ ቁጥር ተቺዎቹን በሙሉ አፍ ጸጥ ያደርግም ነበረ። 3 ዓመታት በኋላም ግን CR7 ትልቅ የልብ ህመም ገጠመው። በ15 ዓመቱ አስፈሪ የጤና ችግር የሚወደውን ነገር ሁሉ ሊቀማው ዛተም። ታዳካርዲያ የተባለ የልብ መዛባት ህመም እንዲያዘው ታወቀ። ይህም በእረፍት ጊዜ እንኳን የልብ ምቱን እጅግ ያፋጥኗል። የእግር ኳስ ህልሙን ሙሉ በሙሉ ያጣ መሰለው። ቀዶ ጥገና ያስፈልገውም ነበር። የልብ ህክምና ከተደረገለት ከጥቂት ቀናት በኋላ ያ ተስፋ የማይቆርጠው ታዳጊ ወደ ልምምድ ሜዳ ተመልሶ ከማንም በላይ ጠንክሮ ልምምድ ማድረግ ጀመረ። እጣ ፈንታውም ምንም ነገር እንዲያቆሙ አልፈቀደም። ተስፋ ከመቁረጥ አማራጮችን ማየት ብቻ አሰበ። የኳስ ንጉሱ ሮላንዶ 2003 ዓ.ም የቅድመ ውድድር ዘመን የወዳጅነት ጨዋታ የእግር ኳስ ታሪኩን ለዘላለም ለወጠው። ስፖርቲንግ ሊዝበንም ማንቸስተር ዩናይትድ ጋር ሲጫወት ክርስቲያኖ ሮላንዶ የተባለው የ18 ዓመት ክንፍ ተጫዋች የዩናይትድን ተከላካዮች እጅግ አሰቃያቸው። በዛ ጨዋታም አሰልጣኝ አሌክስ ቻክማን ፈርጉሰን ሌላ አማራጭ እንደሌላቸው አወቁ። አሌክስ ፈርጉሰንም ወዲያው አስፈረሙት። በኦልትራፎርድ ሜዳ ላይ ቀደም ሲል እንደ ጆርጅ ቤስት እና ዴቪድ ቤካም ባሉ ታላላቅ ተጫዋቾች የተለበሰውን ታዋቂ 7 ቁጥር ማሊያ መልበስ ትልቅ ጫና ነበረው። በቅድመ ክፍለ ጊዜ ተቺዎቹን ለእይታ ብቻ የሚጫወትና በቀላሉ የሚወድቅ እያሉ ይጠሩት ነበር። ነገር ግን ከሜዳ ውጪ ሮላንዶ ከልምምድ በኋላ ለሰዓታት ይቆይ ነበር። ጡንቻ ለማሳደግ በእግሮቹ ላይ ክብደት ያስር ነበር። እንዲሁም የቅጣት ምቶችን አጥብቆ ይመታ ነበር። በፈርጉሰን አባታዊ መመሪያ ያ ማሳየት የሚወደውን ልጅ ወደ ማሽንነት ተቀየረ። በ2007-8 ውድድር ዘመን በሁሉም ውድድሮች 42 ግቦችን በማስቆጠር ፕሪሚየር ሊግን በማሸነፍ እና የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫ በማንሳት በዓለም መድረክ ላይ ደመቀ። በታህሳስ 2008 የመጀመሪያውን የባላንዶር አሸነፈ። የማዴራው ልጅ እንግሊዝን ተቆጣጠረ። ነገር ግን አልሞ የተነሳው ከዚህ የበለጠ ትልቅ ነገር ነበር። በ2009 በጋ ሮላንዶ በዓለም የዝውውር ዋጋ ክብረ ወሰን በሆነ በ80 ሚሊዮን ፓውንድ ወደ ሪያል ማድሪድ ተዘዋወረ። በሳንቲያጎ ቤርናባው 80,000 ደጋፊዎች አቀባበል አደረጉለት። ከዚያ በኋላ ያለው 10 ዓመት ሙሉ የእግር ኳስ የበላይነት ዘመን ነበር። ሊዮኔል ሜሲ ጋር በነበረው ታሪካዊ ተፎካካሪነት ሮላንዶ የሰው ልጅ የችሎታ ወሰን ከፍ አደረገው። በ438 ጨዋታዎች 450 ግቦችን በማስቆጠር የሪያል ማድሪድ የምንጊዜውም ከፍተኛ ግብ አስቆጣሪ በመሆን
ክብረ ወሰኖችን ሰባበረ። ዋንጫዎችን ማሸነፍ ብቻ ሳይሆን ሙሉ የበላይነትንም አረጋገጠ። ሪያል ማድሪድ በታሪክ ታይቶ በማይታወቅ ሁኔታ 3 ተከታታይ የሻምፒየንስ ሊግ ዋንጫዎችን 2016፣ 17፣ 18 እንዲያሸንፍ ብቻውን አደረገ። 4 ተጨማሪ የባላንዶር ሽልማቶችን ሰብሰብ አንዶ የዓለማችን ኮከብ ለመሆን የተፈጠረ አደገኛ ትጉ ተጫዋች መሆኑንም አስመሰከረ። አንጀል ማዴራ አቧራማ መንገዶች ተነስቶ ህይወቱን እስከ ወዲያኛው ዓለም ቀየረው። እስከ ዓለም አቀፍ ቢሊየነርነትም ጎበዝ ተጫዋችነቱን ብቻ በመጠቀም ደረሰም። የክርስቲያኖ ሮናልዶ የጉዞ ጽናት፣ ዲሲፕሊንና እጅ ላለመስጠት ቁርጠኝነት፣ ጠንክሮ መስራት፣ የእችላለሁ ባይነት፣ አልወድቅ ባይነት ስኬት ማሳያ ነው። እሱ ጨዋታውን መጫወት ብቻ ሳይሆን ዓለም ስለ ስፖርት ታላቅነት ያላትን ብያኔ ለወጠው። በችሎታ ብቻ ሳይሆን በጥረትም ህይወትን ሙሉ በሙሉ እንደሚቀየር ማሳያ ነው። ከላይ እንዳጫወትናችሁ ያቺን ከማክዶናልድ በርገር ሲርበው ሳይሸጡ ይዋሉ ወይም የተራረፉ ምግቦችን የምትሰጠው ኤድናና 2 ጓደኞቿን በኋላም አገኛቸው ክርስቲያኖ ሮናልዶ ዶስ ሳንቶስ አጌሮ። እናም እንዳለውም ቤቱ የእራት ምሽት አሳልፈው ጋበዟቸው። ለኤድናና ለ2 ጓደኞቿ ፖርቹጋል ውስጥ የሚገኝ እጅግ ቅንጡ ሬስቶራንትም ከፈተላቸው። እናም ውለታም አይረሳው ይሄ ሰው ከወዲያኛው ህይወታቸውን ቀየረላቸው። ሮናልዶ መልካምነት ተነግሮ የሚያልቀው። ስለ ሮናልዶ መልካምነት የሚያመሳክሩ ወሬዎቹን እንንገራችሁ። ሕፃን ኤሪክ ኦርቲዝ ክሩስ ህይወትን ማዳን። በፈረንጆቹ አቆጣጠር በ2014 በቀን እስከ 30 ጊዜ የሚጥለው በአንጎል በሽታ የሚሰቃየው የ10 ወር ሕፃን ኤሪክ ኦርቲዝ ክሩስ ቤተሰቦቹ የሕክምና ወጪውን ለመሸፈን በሐራጅ የሚሸጥ በፊርማው ያሸበረቀ ማሊያ እንዲሰጣቸው ሮናልዶን በጽኑ ጠየቁት። የኳስ ኮከቡ ብቻ ሳይሆን ለጋስ የሆነው ሮናልዶም ማሊያ ከመላክ ባሻገር ለሕፃኑ የአንጎል ቀዶ ጥገና የሚያስፈልገውን ሙሉ $83,000 የከፈለ ሲሆን የቀዶ ጥገናውም በኋላም ያሉትን ሁሉንም የሕክምና ወጪዎችም ሸፍኗል። በጊዜው የዓለም መገናኛ ርዕሰ ጉዳይ ነበር። ሮናልዶ ይህ አያስገርምም፣ መልካምነት ለራስ ነው ብሏልም። ብዙ ፕሮፌሽናል ስፖርተኞች በተለየ መልኩ የኳስ ኮከቡ ሮናልዶ በሰውነቱ ላይ ምንም አይነት ንቅሳት ወይም ታቶ የለውም። እናንተም አይተናናቅም እንደምትሉንም እንገምታለን። የዚህም ምክንያቱ ለምሳሌ እንበለውና ንቅሳት ቢነቀስ ንቅሳቱን ከተነቀሰ በኋላ ደም ሳይሰጥ የሚጠብቀውን ረጅም የቆይታ ጊዜ ሳያሳልፍ አዘወትሮ ደም መለገስ እንዲችል ነው። ሮናልዶ ሁሌም የማይነቀሰው፣ ምንም የሚያስወጣው ወጪ የለም። በጣም ቀላል ሂደት ነው። ከዚያም ሌላ ሰውን መርዳትን ስለምታወቅ ፍጹም ደስታ ይሰማል ይላል ክርስቲያኖ ሮናልዶ ደም ስለመስጠቱ ሲናገር። የሮናልዶ መልካምነት ተነግሮ አያልቅም አላል። በ2011 በአውሮፓ ከፍተኛ ግብ አስቆጣሪ በመሆን የካታሎኑን የአውሮፓ ወርቅ ጫማ ሽልማት ካሸነፈ በኋላ ሮናልዶ ዋንጫውን ወደ ቤቱ አላስገባውም። ዋንጫውን በ1.5 ሚሊዮን ዩሮ በሐራጅ በመሸጥ ሙሉ ገንዘቡን በጋዛ ለሚገኙ ህፃናት ትምህርት ቤቶችን ለመገንባትና ትምህርታቸውን ለመደገፍ አውሎታል። ታዲያ ሮናልዶ አይደንቅም? አይገርምም? የእንዲደሌ ወዳጆች ላይክ ሰብስክራይብ ታዲያ ይደረግ ቤተሰብ እየሆናችሁ እንላለን። እናም ደጋፊዎችን መጠበቅና መንከባከብ የስታዲየም ጥበቃዎች ወደ ሜዳ የሚገቡ ደጋፊዎች ባይል የሚያስተናግዱ ቢሆንም ሮናልዶ ግን ደጋፊዎች እሱን ለማግኘት ሲሉ ብቻ ማንኛውንም መስዋዕትነት ከፍሉ ሁልጊዜ በምህረትና በርህራሄ ይመልስላቸዋል። እንደውም በአንድ ወቅት
የፖርቹጋል የቡድን አውቶቡስ ላይ እያለ ሮላንዶ አንድ ወጣትና የሚያለቅስ ደጋፊ ሰሌዳ ይዞ ተመለከተ። አውቶቡሱን እንዲያቆሙ አዘዘ። ልጁን ወደ አውቶቡሱም ጋበዘው። አብሮት ፎቶ ተነሱ። እቅፍም አድርጎ ረጅም ጊዜ አብረው አሳለፉ። ሮላንዶ ለሰውም ያለው አክብሮትም የሚደንቅ ነው። የክርስቲያኖ ሮላንዶ ከማዴራ ትንሿ ኤልባ ቤት ተነስቶ 1.2 ቢሊዮን ዶላር የተገመተ ሀብት ያለው ቢሊዮነር ስፖርተኛ ነው። ሮላንዶ ያሉትን ቅንጡ መኪኖችና የግል ጀቶችና እንደዚሁም ደግሞ ቅንጡ ቤቶቹን ባጭሩ እንመልከት። ዛሬ ላይ ሮላንዶ እንደው መኪናውን ተውትና የራሱን የመኪና ብቻ የሚያሰራበት የጋራጅ ዋጋ ብቻ ከ5 ሚሊዮን ዶላር እስከ 30 ሚሊዮን ዶላር ይገመታል። እንደ ቡጋቲ ሴንቶዳይስ፣ ቡጋቲ ቺሮን፣ ቡጋቲ ቬሮን፣ ግራንድ ስፖት፣ ቪትስ፣ አሪ ሞንዛ፣ ኤምሲ ላረን፣ ሴና፣ ሮልስ ሮይስ፣ ኩዊልን ኤንድ ፓንተም ያሉ ቅንጡ መኪኖችን ይነዳል። እንደውም አንዳንዶቹ መኪኖቹ ለሱ ብቻ በትዕዛዝ የተሰሩም ናቸው። ሲአር7 የግል ጀቶችን ለቁጥር ብዙ ናቸው። እኛ ሶስቱን እንንገራችሁ። ገልፍስትሪም G200 በ20 ሚሊዮን ዶላር፣ ገልፍስትሪም G650 ዋጋ 80 ሚሊዮን ዶላር። ቦምባርዲየር ግሎባል ኤክስፕረስ ኤክስአር የተሰኙ ቅንጡ ጀትም ባለቤት ነው። ዋጋውም 81 ሚሊዮን ዶላር ነው። ሌላም ቤቶቹ በኩንታ ዳማሪና ወይም ፖርቹጋል 35 ሚሊዮን የሚገመት፣ ዱባይ፣ የተባበሩት አረብ ኤምሬትስ፣ የፉንቻል ውቅያኖስ ዳርቻ፣ ማዴራ፣ ፓኒያ ቤቶቹ በአጠቃላይ ዋጋ አንድ ላይ ሲደመሩ ከ100 ሚሊዮን ፓውንድ በላይም ናቸው። ኮከብ በዚህ ሰዓት የ5 ልጆች አባት ነው። እናም ዛሬ አብስቶ ከሚወዳት ጆርጂያና የተዋወቀበትን ሁኔታ በጣም ባጭሩ እንንገራችሁ። በ2016 አጋማሽ ላይ ጆርጂያና ሮድሪጌዝ በማድሪድ በሚገኝ የጉቺ የቅንጦት ሱቅ ውስጥ የምትሰራ የ22 ዓመት የሽያጭ ረዳት ሰራተኛ ነበረች። ክርስቲያኖ ሮላንዶ ወደ ሱቁ ሲገባ ሁለቱም ሁኔታውን በመጀመሪያ እይታ የተከሰተ ፍቅር ሲሉ ገልጸውታል። ስመለከተውም እጅግ መልካም ነበር። እሱን ለማየት እስከማፍር ድረስ በሆዴ ውስጥ የደስታ ስሜት ፈጠረ ለማለት እችላለሁ። ልጅ ስለ ሲአር7 ስታወራ ቡን እስከ ጥግ ወዲያኛው የወሰደችው ጆርጂያና ሮድሪጌዝ ከጥቂት ቀናት በኋላ ከስራ ሰዓቷ ውጪ በነበረ የአንድ ብራንድ ዝግጅት ላይ እንደገና ተገናኙ። በዚያም በነጻነት የመጀናጀን እድልን አገኙ። በዛውም ወደ ፍቅር ግንኙነት ገቡ። ነገር ግን ዛሬም ድረስ ከጆርጂያና 2 ልጆችን ወልዳለት 3 ልጆችን በጋራ ሆነው አንድ ላይ 5 ልጆችን እያሳደጉ ቢሆንም በይፋ ግን ወይም በፊርማ ግን ዛሬም ድረስ አላገባትም። ለምን ይሆን? ጥያቄውን ለእናንተ ተኗል። የንዲዴ ተመልካቾቻችን ላይክ፣ ሰብስክራይብ ማድረግ አይረሳ። የዛሬውን ግን በዚሁ አበቃን እንላለን። መልካም ጊዜ